ሰላም ጤና ይስጥልኝ እንዴት ናችሁ? ዮናስ ነኝ። በዚህኛው ቪዲዮአችን ስለ ፊድባክ ሰርኪዩት እንመለከታለን። ፊድባክ ሰርኪዩት ላይ ምንድነው ስቴብል የሆነ አውትፑት ቮልቴጅ ሰከንደሪ ላይ እናገኝ ፊድባክ ሲስተም መኖር አለበት። ከዚህ በፊት የተመለከትነው ነው ይሄ ኤሲ ወደ ዲሲ ተቀይሮ ከዛ በኋላ በሞስፌት ስዊች ይደረጋል። ኮንትሮል አይሲ ያለ ኮንትሮል አይሲ ለዚህ ለጌት ሲግናል ሲሰጥ ይሄ ስዊች ማድረግ ይጀምራል። ስዊች ሲያደርግ እዚህ ጋር ምን ይሆናል? ይሄኛው ላይ እና ይሄኛው ላይ ቮልቴጅ ኢንዲዩስ ይደረጋል ማለት ነው። ኦን ኦፍ ሲሆን እዚህ ጋር ማግኔቲክ ፊልድ ይፈጠራል። ወደ ሰከንደሪ ፓስ ያደርጋል። ሰከንደሪው በሾኪ ዳዮድ በካፓስተር እንዲሁም በኢንዳክተር ፊልተር ተደርጎ አውትፑት የሆነ ዲሲ ፒውር የሆነ አውትፑት ቮልቴጅ እናገኛለን። ይህንን ፒውር የሆነ አውትፑት ቮልቴጅ ለማግኘት ወይም ደግሞ እዚህ ጋር ስቴብል የሆነ ማለት ፍላክቹዌት የማያደርግ ቮልቴጅ ለማግኘት ምን መጠቀም አለብን? ፊድባክ ሲስተም መጠቀም አለብን። ያ ፊድባክ ሲስተም ወዴት ነው የሚመጣው? ወደ እዚህ ኮንትሮል አይሲ ወይም ወደ ፒደብሊውኤም አይሲ ሲግናል ይላካል ማለት ነው። እዚህ ጋር ባለው ሎድ አማካኝነት ይህ ፒደብሊውኤም አይሲ ፐልስ ዊድዝ ሞጁሌሽን አይሲ በምን ያህል ስፒድ ስዊች ማድረግ እንዳለበት ለሞስፌት ይነግራል ማለት ነው። ስለዚህ እዚህ ጋር ፊድባክ ሲስተም ወይም ፊድባክ ሰርኪዩት ይኖራል ማለት ነው። ያንን ለመስራት ወይም ፊድባክ ሰርኪዩት ላይ የምንጠቀማቸው ሁለት ነገሮች አሉ። አንደኛው ቲኤል 431 ይባላል። ዜነራል ሬፈረንስ አይሲ ይባላል። ቲኤል 431 እንዲሁም ኦፕቶኮፕለር እነኚህ ሁለት ነገሮች በመጠቀም ነው። እንዲሁም መሀል ላይ ሬዚስተሮች ይኖራሉ። ያው ቮልቴጅ ዲቫይደር ሬዚስተር ከዛ ይህን በመጠቀም ምን ይሆናል? ለፒደብሊውኤም አይሲ ሁልጊዜም ከአነስተኛ ቮልቴጅ ሲግናል ይደርሰዋል ማለት ነው። አነስተኛ ቮልቴጅ ከዚህና ከዚህኛው 5 ቮልት የሚለው ነው አነስተኛው። ስለዚህ ሁልጊዜም ለሬፈረንስ ወይም ደግሞ ለፊድባክ ከአነስተኛ ቮልቴጅ ነው የምንጠቀመው ማለት ነው። ኦፕቶኮፕለር ወይም ፒሲ 817 የምንለው ኦፕቶኮፕለር ውስጡ ምን አለ? ዳዮድ እና ፎቶ ትራንዚስተር አለ ማለት ነው። ስለዚህ ዳዮዱ ላይት ኢሚቲንግ ዳዮድ ያለው ኤልኢዲ ያለው ያ ኤልኢዲ ግሎ ሲሆን ሲበራ ፎቶ ትራንዚስተሩ ላይ ላይት ኢሚት ያደርጋል። ፎቶ ትራንዚስተር እዚህ ጋር ይሄ ቤዝ ነው። ፎቶ ትራንዚስተር ቤዝ ላይ ያለ ይሄ ኮሌክተር ነው፣ ይሄኛው ኢሚተር ነው። ስለዚህ ይሄኛው ኮሌክተሩ ከግራውንድ ጋር የተገናኘ ነው። ይሄ ግራውንድ ነው። ይሄ እንግዲህ ቤዝ ነው ብያቸዋለሁ። ቤዝ ላይ ላይት ኢሚት ሲደረግ ማለት ነው። ላይት ኢሚት የሚደረገው እዚህ ጋር ምንድነው? ላይት ኢሚቲንግ ዳዮድ አለ ብያቸዋለሁ። እዚህ ጋር ላይት ኢሚት ይደረጋል። አምፖል ነው፣ ኤልኢዲ ላይት ነው ማለት ነው። ይሄ ኤልኢዲ ላይት ግሎ ሲሆን ሲበራ እዚህ ላይ ላይት ኢሚት ይሆናል። ላይት ይሄ ኢሚት ሲያደርግ እዚህ ላይ ላይቱ ቤዝ ላይ ሲበራ ይሄ ፎቶ ዳዮድ ነው። ወይም ደግሞ ጀስት ለሴንሰር እንደምንጠቀመው አይነት ማለት ነው። ፎቶ ይሄኛው ላይት ኢሚቲንግ ዳዮድ ላይት ሲበራ እዚህ ላይ ፎቶ ትራንዚስተር አለ። የፎቶ ትራንዚስተር ቤዝ ላይ ሲግናል ይደርሳል ማለት ነው። ቤዝ ላይ ሲግናል ሲደርስ እዚህ ጋር ኮሌክተሩ ከኢሚተሩ ከግራውንድ ጋር የተገናኘ ነው። ኮሌክተሩ ደግሞ ፊድባክ ሉፕ ነው ማለት ነው። ወይም ደግሞ ፊድባክ ሲግናሉ በዚህ ነው የሚወጣው ማለት ነው። ስለዚህ ይሄኛው ፊድባክ ነው የሚባለው። ይህ ፊድባክ እዚህኛው ጋር ይገናኛል ማለት ነው። ፊድባክ ሲግናል ላይ ይገናኛል ማለት ነው። አይሲዩ ፊድባክ ሲግናል ማለት የአይሲዩ ይሄ ነው። ይሄ እንዳልተገናኙ ለማረጋገጥ ነው። ስለዚህ ፊድባክ ሲግናል ወደዚህ ይደርሳል ማለት ነው። ወደ አይሲዩ ይደርሳል። ያ ማለት ይህ አይሲ በምን ያህል ፐልስ ዊዝ ሞጁሌሽን ነው ብያቸዋለሁ። ፒደብሊውኤም በምን ያህል ስፒድ ስዊች ማድረግ እንዳለበት ለሞስፌት ይደርስ ሲግናል ይሰጣል። ስለዚህ ሁልጊዜም እዚህ ጋር ባለው ነገር ይሄ ዲፔንድ ይሆናል ማለት ነው። ይሄ ስዊቺንግ እዚህ ጋር ባለው ሎድ አማካኝነት ዲፔንድ ይሆናል ማለት ነው። እዚህ ጋር ምን አለ? ቲኤል 431 ዜነራል ሬፈረንስ አይሲ አለ ብያቸዋለሁ። ያ ምንድነው? ይሄኛው አኖድ ነው። አኖድ አለ እዚህ ጋር። ይሄ ካቶድ ነው። ካቶድ አለ ይሄ። እዚህ ጋር ደግሞ ምን አለ? ሬፈረንስ አለ። አርኢኤፍ ምንለው ማለት ነው። ሬፈረንስ ምንለው አለ። 3 ፒን አለው። ቲኤል 431 የሚባለው ይሄ ነው። ቲኤል 431 ይሄኛው ደግሞ ኦፕቶኮፕለር ነው። ኦፕቶኮፕለር
ፒሲ 817 የሚባለው ማለት ነው። ስለዚህ ይሄ ኦፕቶ ኩፕለር ነው። ይሄኛው TL431 ነው። ይሄ አኖዱ ከግራውንድ ጋር የተገናኘ ነው። ይሄ ከግራውንድ ጋር የተገናኘ ነው። ስለዚህ ከግራውንድ ጋር እናገናኛለን። ይሄ ሬፈረንስ አለ። ይሄ ሬፈረንስ እንግዲህ ቮልቴጅ ሬፈረንስ የሚወስደው ነው ማለት ነው። ስለዚህ ይህን ደግሞ ከየት ነው የሚያገኘው? እዚህ ጋር ዲቫይድ የሚያደርጉ ሬጂስተሮች አሉ ማለት ነው። ቮልቴጅ ዲቫይድ ሬጂስተር አለ። እዚህ ጋር አንድ ሬጂስተር ነው። ሰርኪቱን በዚህ ጋር ልሳለው። እዚህ ጋር ሬጂስተር አለ። ድጋሜ እዚህ ጋር ሬጂስተር አለ። ከዛ ይሄ ከግራውንድ ጋር የተገናኘ ነው ማለት ነው። ስለዚህ ሬፈረንሱ እዚህ ጋር ይገናኛል። ስለዚህ እዚህ ጋር 5 ቮልት ቢወጣ እዚህ ጋር 2.5 ቮልት በዚህ ጋር እናገኛለን ማለት ነው። 2.5 ቮልት። ይሄ ካቶድ ከምን ጋር የተገናኘ ነው? እዚህ ጋር ይሄ ካቶድ ነው። ይሄኛው ካቶድ ከዚህ ጋር የተገናኘ ነው። ከዚህ ጋር የተገናኘ ነው። እዚህ ጋር እንደዚህ እናገናኛለን። እዚህ ጋር ይሄኛው ደግሞ ምን አለ? ፐልሴቲንግ የሆነ ዲሲ ጋር የተገናኘ ይሆናል ማለት ነው። እዚህ ጋር ሬዚስተር አለ። ከዛ በመቀጠል ከዚህ ጋር ይገናኛል። ስለዚህ ሁልጊዜም እዚህ ጋር ያለውን ቮልቴጅ በመመልከት ይሄ PWM IC ሁልጊዜም ፊድባክ ሲግናል ለPWM IC PWM IC ነው። ፐልስ ዊድዝ ሞጁሌሽን ማለት ነው። PWM ወይም ኮንትሮል IC የምንለው ማለት ነው። ይህንን ሞስፌት ኮንትሮል የሚያደርግልን ይህ IC ነው። እዚህ ጋር ይሄ ስታርታፕ ነው። ይህ PWM IC ስታርት እንዲያደርግ ነው። ስታርት አንዴ ካደረገ በኋላ ሁልጊዜም VCC ከዚህኛው ያገኛል ማለት ነው፣ ከአግዚለሪ ዋይንዲንግ። ይሄኛው የመጀመሪያው ዋይንዲንግ ነው። ስለዚህ ፊድባክ ሉፕ ወይም ደግሞ ፊድባክ ሰርኪዩት ይህንን ይመስላል። መልካም ጊዜ